ማንቸስተር ዩናይትዶች የ29 ዓመቱን ጀርመናዊ ተከላካይ ጆናታን ታህ በክረምቱ ከባየር ሊቨርኩሰን ጋር ሲለይ ለማስፈረም ማሰባቸውን ስካይ ስፖርት ዘግቧል። እንደሚታወቀው ጆናታን ታህ በክረምቱ ከባየር ሊቨርኩሰን በነፃ የዝውውር መስኮት የሚለቅ ሲሆን ከዚህ ቀደም ባርሴሎናና ሪያል ማድሪድ ተጫዋቹን ያስፈርሙታል ሲባል ነበር። አሁን ላይ የእንግሊዙ ክለብ ማንቸስተር ዩናይትድ ይህንን ተጫዋች በክረምቱ የዝውውር መስኮት በነፃ ለማስፈረም እንዳሰበ ስካይ ስፖርት በዘገባው አስፍሯል። አርሰናሎች የሮማውን የ5 ዓመት አይቮሪ ኮስታዊ ተከላካይ ኢቫን ኒዲካን ለማስፈረም ከፓሪስ ሰን ዠርሜን ጋር ሊፎካከሩ እንደሚችሉ እየተዘገበ ይገኛል። ተጫዋቹ ከ25 ሚሊዮን ፓውንድ እስከ 34 ሚሊዮን ፓውንድ ሊያወጣ እንደሚችልም ሚረር በዘገባው ይዞ ወጥቷል። ፓሪስ ሰን ዠርሜኖች ተጫዋቹን ለማስፈረም ከዚህ ቀደም እንቅስቃሴ መጀመራቸው የተገለጸ ሲሆን አሁን ላይ አርሰናሎች ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥ መካተታቸውና ከፓሪስ ሰን ዠርሜን ጋር ተፎካክረው ተጫዋቹን ለማስፈረም ማሰባቸውን ነው ሚረር ይዞት የወጣው ዘገባ የሚያመለክተው። ሊቨርኩሰኖች ጀርመናዊውን የ1 ዓመት አማካኝ ፍሎሪያን ዊርትዝ በመጪው የክረምት የዝውውር መስኮት ባየር ሙኒክን እንዲቀላቀል እንደማይፈልጉ ተገልጿል። ይህንን የ21 ዓመት ኮከብ ባየር ሙኒክ ለማስፈረም ከፍተኛ ፍላጎት እንዳለው ሲገለጽ የነበረ ቢሆንም ባየር ሊቨርኩሰን ይህ ተጫዋች ለተቀናቃኛቸው እንዳይፈርም እንደሚፈልጉ ነው እየተገለጸ የሚገኙ። ከባየር ሙኒክ በተጨማሪ ተጫዋቹ በማንቸስተር ሲቲ እና ሪያል ማድሪድም እየተፈለገ ይገኛል። ምናልባትም ተጫዋቹ ከሶስቱ ክለቦች ወደ አንዱ ክለብ ሊያመራ እንደሚችል ስካይ ስፖርት ጀርመንን አስነብበዋል። ሊቨርፑሎች በክረምቱ የዝውውር መስኮት በክሪስታል ፓላስ ግሩም ብቃት እያሳየ የሚገኘውን እንግሊዛዊ የ21 ዓመት አማካኝ አዳም ዋርተንን ለማስፈረም እንደሚፈልጉ እየተነገረ ይገኛል። የ21 ዓመቱ እንግሊዛዊ ወጣት በኦሊቨር ግላሰር ቡድን ውስጥ አስደናቂ ብቃትን እያስመለከተ ሲሆን ክሪስታል ፓላስ ለኤፍኤ ካፕ ዋንጫ እንዲደርስ የአንበሳውን ድርሻ ከተወጡ ተጫዋቾች መካከል በግንባር ቀደምትነት ይጠቀሳል። ተጫዋቹ ከሊቨርፑል በተጨማሪ እንደ ቶተንሃም እና ማንቸስተር ዩናይትድ ያሉ ክለቦች እንደሚፈልጉት የተገለጸ ሲሆን አሁን ላይ ግን የዘንድሮው ውድድር ዓመት የፕሪሚየር ሊግ ሻምፒዮን የሆኑት ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸውና እየሱ እንደሚገኙ ፉትቦል ኢንሳይደር ዘግቧል። ኒውካስትል ዩናይትዶች ብሬንትፎርዱን የ25 ዓመት ካሜሩናዊ አጥቂ ብራያን ምቤሞን በክረምቱ የዝውውር መስኮት ማስፈረም ቢፈልጉም ተጫዋቹ ላይ የተለጠፈው የ60 ሚሊዮን ፓውንድ ዋጋ እንዳሳሰባቸው ተዘግቧል። ተጫዋቹ በብሬንትፎርድ ቤት አስደናቂ እንቅስቃሴን እያደረገ የሚገኝ ሲሆን ብሬንትፎርድ ካሉ ወሳኝ ተጫዋቾች መካከልም ይጠቀሳል። ማክፓይሶቹ ይህንን ተጫዋች ማስፈረም ቢፈልጉም ተጫዋቹ ላይ የተለጠፈበት የ60 ሚሊዮን ፓውንድ ዋጋ እንዳሳሰባቸው ቴሌግራፍ በዘገባው ይዞ ወጥቷል። የቱርኩ ክለብ ጋላታሳራይ በክረምት የዝውውር መስኮት ነፃ ወኪል ሊሆን የሚችለውን ጀርመናዊ የ29 ዓመት የባየር ሙኒክ ተጫዋች ሌሮይ ሳኔ ለማስፈረም ፍላጎት እንዳላቸው ተገልጿል። ጀርመናዊ የ29 ዓመት ኮከብ በክረምቱ ከባየር ሙኒክ ጋር በነፃ ሊለያይ እንደሚችል እየተገለጸ ይገኛል። እስካሁን በባቫሪያኑ ቤት ውሉን ያላረዘመው ሌሮይ ሳኔ በክረምቱ የዝውውር መስኮት ወደ ጋላታሳራይ ሊያመራ እንደሚችል ነው አሁን ላይ እየተገለጸ የሚገኘው። ከዚህ ቀደም አርሰናሎች በተጫዋቹ ላይ ፍላጎት እንዳላቸው ሲገለጽ የነበረ ቢሆንም አሁን ላይ ግን የቱርኩ ክለብ ጋላታሳራይ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው እየተገለጸ ይገኛል።